ሄሎ አለቃ ምን ፈለክ አለቃ እኔ ምንም ሊገባኝ አልቻለም ምኑ ነው ሊገባ ያልቻለው ቆይ ለምንድን ነው ፋሲል እንዲቀጣ ያልፈለከው እሱ ያንተ ጉዳይ አይደለም አርግ የተባልከውን አርፋ አድርግ ግን እኮ አለቃ ፋሲል በእኛ መካከል ያለውን ህግ አፍርሷል ህጉ የሚሰራው ለኛ ነው ፋሲል ደግሞ ከዚህ ህግ ነፃ ነው እንደዛ ከሆነ በእኛ ህግ ሊዳኛ አይገባም ስለዚህ መቀጣት አለበት አርፋ የተባልከውን አድርግ ያለበለዚያ ቅጣቱ የከፋ ነው የሚሆነው ሄሎ ቆይ ፋሲል ማን ቢሆን ነው በዚህ ልክ ቦታ የተሰጠው ምን ነገርማ ማጣራት አለብኝ ፋሲል ማን ነው እሱ ቆይ በዚህ ልክ ቦታ የተሰጠው ቆይ ማን ነው እሱ ማን ነው ፋሲል ቆይ በዚህ ልክ ቦታ ሊሰጠው ይችላል ማጣራት አለብኝ ጉዴ ለምቶ ስልኬን ከትናንት ጀምሮ ማያነሳው አዲኑ ደውላት እንዴ ሄሎ ዲኑ ወይ ዮርዲ ደሞ ምንድነው ድምጽሽ አቤኔ እኮ ስልክ አላነሳልኝ ዮርዲ ገና ጧት አይደል እንዴ ታዲያ ዲኑ ከማታ ጀምሮ እኮ ነው አላነሳም ያለኝ ማለት በሰላም እንደተለያያችሁ አይደል እንዴ ነገርሽኝ እሱማ ግን ለምን እንደሆነ አላውቅም አላነሳ ሲለኝ እኮ ተጨንቄ ነው የኔ ቆንጆ አትጨናነቂ ወይ ደግሞ ተኝቶ እኮ ነው የሚሆነው እንደዛ ይሆናል አይደል በቃ አትረበሺ ሲነሳ ይደውልልሻል እሺ በቃ አንቺ ሴት ሆነሽ ነው እኔማ ይቶናለው ዛሬ ሰንበት አይደል ወደ ቤተክርስቲያን እየሄድኩ ነው ደግሞ አብረን ይልልሽ ደጋግሜ ብደውልም ስልክ አታነሽም ለካ አንቺ ጭንቀት ላይ ሆነሽ ነው ምን ላድርግ ዲኑ ግራ ገብቶኝ እኮ ነው አይ ፍቅር የማያስጨንቀውም ነው የሚያስጨንቃችሁ ዲኑ ደግሞ እንዴት አልጨነቅ በሰላም መግባቱን ራሱ እኮ አልነገረኝም አትጨናነቂ ይልቅ እንደውም ልምጣና በቃ አብረን ሂድ የት አቤኔጋ በለው አንቺ ልጅ አረ ተረጋጊ እኔ ያልኩሽ ቤተክርስቲያን ነው ደግሞ ከሱ ይልቅ ለፈጠረው ብትነግረው አይቀልሽ ነው እንዴ በቃ ዲኑ እኔ ዛሬ ይቅርብኝ ባይሆን በኋላ ስትመጪ እኔ ቤት ነኝ እሺ እንደዛ አይሆንም በቃ እኔ እመጣለሁ ደግሞ እስከምንመጣ ይደውላል ቻው ዲና ዲኑ ደግሞ ምን ሆና ነው እንዴት ነው በዚህ አይነት ስሜት የሚሄደው
ተቀምጠ ጠብቀኝ ወይኔ ደሞ ምን ተፈጥሮ ይሆን አሬ ሆነ ሰው ይላል ምን ፈለክ አይ ምንም በልጅነት የሆነ ማቃት አንድ ተረት ነበርሽ መልከጥፉን በስም ይደግፉ ምናምን እሷ እኮ ተዘበላኝ ደሞሱ ምን ማለት ነው አይ ምንም ይቅርብሽ ይሁን አሮዲት እኔ መላው ግን ቤተክርስቲያን መሄዱ ጨርሰው አይሆንም አትወኩት ካልሆነ እውነቱን ተናገርና ይውጣል የትኛውን እውነት እኔ ስለማፍቀር ነው መግቢያ መውጫ እኮ አሳጣኝ ዲን ቢዬኔ ማር እሺ በቃ አንቺ ሳስብ የልብ ምት ይጥፉን ይጨምራል በተለይ ደግሞ እንዲህ ተጠግቼ ጠረነሽን ስምገው አለ አይደል አሪያም ደርሽ የተመለስኩ እኮ ነው ምን ያደረግሽ ነው ጂን ያምሽ ለነገሩ እነሱ ጓደኞችሽ እንደነበሩ መጠርጠር ነበረብኝሽ ለዛ ስለሆነ ስርስር የምትከተለኝ ይሁን ስታስጠላ በኩርኩም ነበር ማለት ናና ሞከረኛ ለነገሩ አንቺን በኩርኩም እስከመታሽ ድረስ የመጻት ቀን ይመጣ እሱማ የወንዶች ስራ ነው ልብ ካለ ሞከረኝና አሳይሃለሁ እሺ ወንድነቴንማ በደንብ አሳይቼሻለሁ አንዴ ተሳክቶልህ ኮሎምቦስን ያስከው አመቱ ሙሉ ስታወራ አታፍርም ምን ይመስላል እንዴ ዲኑ ቆይ እናንተ ልጆች ይሄን ነገር መች ነው የምታቆሙት ምን እንዳለኝ ስላልሰማሽ እኮ ነው እኔን ከመልከፍ ውጪ ደግሞ ስራ የለውም አንቺ ራስሽ ለምን አታዩም ደግሞ ቤተክርስቲያን እየሄድሽ ይሄ ሰይጣን ነው ለዚህ ሁሉ ነገር ደግሞ አንቺ ነሽ ተጠያቂዋ እኔ ደግሞ ምን አደረኩ በዚህ በኩል መምጣት አልፈልግም ያልኩሽ አስመጥተሽ ነው ይቅርታ ዲኑ እኔ እኮ ድንገት አቤኔን ካገኘሁት ብዬ ነው እሺ ይቅርታ በቃ ነኝ እንሂድ ተቀመጥ እስቲ ስለ ፋሲል ሁሉንም ነገር ንገረኝ ስለ ፋሲል ምን ማለቴ በቃ ያው ፋሲል የሰፈር ልጅ ነው ሌላ ምን አለ ከኬኬ ጋር ምን አይነት ግንኙነት ነው ያላቸው እኔ እንጃ ምን አይነት ግንኙነት ሊኖራቸው ይችላል እንኳን እርሱ እኔ መች በትክክል አውቀዋለሁ ቆይ ታዲያ ለምንድን ነው ፋሲልን እንዳልነከ የፈለከው አለቃ እኔ ካንተ ባላቅም ኬኬ ግን የራሱ ምክንያት ሳይኖረው ምንም ነገር እንደማያደርግ አውቃለሁ እሱ ነው ለኔ ምን ነግረኝ እኔ ያልኩኝ ያለሁት ምክንያቱ ምንድነው ምክንያቱ ምንድነው አለቃ እኔ እሱን እንዴት ላውቅ እችላለሁ ማወቅ አለብህ ትሰማለህ ይሄን ነገር ከየትም ብለህ ማጣራት አለብህ አለቃ ይሄን ነገር እንዴት ላደርግ እችላለሁ ተነስ አልኩ ተነስ ሂድ ማን ወደዛ አለ እና ወዴት ነው ወደ ሳኩ አልኩ ይሄ አለቃ ምታው ምን ምታው አልኩ አይሰማኝም ድምጹ በደንብ ምታው በደንብ አድርገህ ምታው ምን ያልፈሰፍሳል ወንድ ልጅ አይደለ እንዴ ምታው በደንብ ምታው ልፍስፍስ ሊያቁም እስኪ ድረስ አንድ እንዳታቁም ልፍስፍስ
መኖርሽን አምኜ ሳጣሽ ግን ጠፋሁኝ በፍቅርሽ ባክኜ ራሴን ስናፍቅ ገላሽን ካጣሁት አንቺን ነው እኔን ነው መጥቼ ያጣሁት የለሽም ልቀበልሽ ብለሽ ንቄ ሄደሽስ ያረግሽውን ምን አወቅ በምን ያስታውቃል ሰው የዋለበት ሂደው ሲያጡት እንጂ አለው ካለበት የለሽም ከቦታው ካየውሽ ከፍታ ውለሻል ከጤዛው ከውሃ ጠብተው የለሽም ከቦታው ካየውሽ ከፍታ ሆነሻል የጤዛው የውሃን ጠብተው አለሁኝ ብለሽኝ መኖርሽን አምኜ ሳጣሽ ግን ጠፋሁኝ በፍቅርሽ ባክኜ ራሴን ስናፍቅ ገላሽን ካጣሁት አንቺን ነው እኔን ነው መጥቼ ያጣሁት የለሽም ልቀበልሽ ብለሽ ንቄ ሄደሽስ ያረግሽውን ምን አወቅ በምን ያስታውቃል ሰው የዋለበት ሂደው ሲያጡት እንጂ አለው ካለበት የለሽም ከቦታው ካየውሽ ከፍታ ውለሻል ከጤዛው ከውሃ ጠብተው የለሽም ከቦታው ካየውሽ ከፍታ ሆነሻል የጤዛው የውሃን ጠብተው አለሁኝ ብለሽኝ መኖርሽን አምኜ ሳጣሽ ግን ጠፋሁኝ በፍቅርሽ ባክኜ ራሴን ስናፍቅ ገላሽን ካጣሁት አንቺን ነው እኔን ነው መጥቼ ያጣሁት የለሽም ልቀበልሽ ብለሽ ንቄ ሄደሽስ ያረግሽውን ምን አወቅ በምን ያስታውቃል ሰው የዋለበት ሂደው ሲያጡት እንጂ አለው ካለበት የለሽም ከቦታው ካየውሽ ከፍታ ውለሻል ከጤዛው ከውሃ ጠብተው የለሽም ከቦታው
ካየሁሽ ከፍታ ሆነሻል የጤዛው የውሃን ጠብታ አለሁኝ ብለሽኝ መኖርሽን አምኜ ሳጣሽ ግን ጠፋሁኝ በፍቅርሽ ባክኜ ራሴን ስናፍቅ እኔ ሊዳ ማን እንደሆንኩኝ አላወቅሽም ማለት ነው እንዴ? እኔ ያለው በጭራሽ አቤኔ አንቺ መሆን አይችልም። ምክንያቱም ቀድሜ ወደድኩት እኔ ስለሆንኩኝ። ስለዚህ መሆን የሚችለው የኔና የኔ ብቻ ነው። ደግሞ ትናንት እንደዛ ከተፈጠረ በኋላ ያናገረኛል ብለሽ ማሰቡ በጭራሽ ነው ስልክሽ የማያነሳው። ይልቅ በዚህ መሀል ደውዬ ባገኘው ነው የሚሻለኝ። አቤኔ አንሳው። አቤት ምን ፈለጋችሁ? እንደ አቤኔ ምን ሆነክ ነው? ባክሽ እንደማታውቂያቱኝ። ምን ነው ማውቀው? አብርሽ አይደል የምትኖሪው? ነው ወይስ መሞቱን አረጋግጭልኝ ብላሽ ነው የደወልሽልኝ? ኧረ አቤኔ እንደዛ አትበል። እኔ እኮ ቤት አላደርኩም ዘመድ ጋር ነበርኩኝ። ደሞም እንደተፈጠረ አላውቅም። በቃ ማናችሁንም ማናገር አልፈልግም። በቃ አትደውሉልኝ። አቤኔ ከሷ ጋር ተጣላ ማለት እኮ ከኔ ጋር ተጣላ ማለት አይደለም። ደሞ እናንተ ጓደኛሞች አይደለን እንዴ? በቃ ብቻዬን መሆን እፈልጋለሁ። እሷን ማደውይብኝ በያት። አቤኔ በእናትህ አንዴ ላገኝክ። እናቴን አላቃትም። እናቴን አላቃትም? ስለምንድን ነው የሚያወራው? አሁን ምን እንዳልኩ ገባ? አወለ ገብቶኛል። እኔ ልፍስፍስ እንዳይመቸኝ አሁን ያልኩን እንዳለ አጣራናና ሂድ ቀሽም አያምጣው ነው እንጂ አያደርስ የሰው ሰው ተወዶ የታልክስ ምነው ፍቅርሽ ትጥቄን ሊያስፈታ በኔ በብቸኛው በረታ ባንቺ ቦታ ቢያረገኝ ምነው በሆንኩኝ ግዴለሽ ባንቺ ቦታ ቢያረገኝ ምነው በሆንኩኝ እኔ ግን ምን አይነት የማረባ ሰው ነኝ? እንዴት መወሰን አልችልም? በቃ እሷ የሰው ነች። ይሄን እንደማምኜ መቀበል አለብኝ። ድሮም እኮ እንደማይሆንልኝ አውቃለሁ። ደግሞ በግ እያለች እንደ በግ ያሞኘችኝ ራሷ ናት። የሰው በማላውቀው ነገር ድንገት ተሰብስቤ ካለሁበት ባትነካኪኝ ምን አለበት? ምነዋ አንቺ ቦታ ቢያረገኝ ምነው በሆንኩኝ ግዴለሽ ባንቺ ቦታ ቢያረገኝ ምነው በሆንኩኝ ግዴለሽ አይኔ በልተው አትኝ የሰው አሁን እንደዚህ ሳይው እኮ በጣም ትልቅ ስራ ያለህና ሩቅ አሳቢ ሰው ነው የምትመስለው። ይሄ ደግሞ ማለት ነው ገብቷል እባክህ።
ይሄኔ ዛሬ ከማን ልቀፍል እያልክ እያሰብክ ነው አይደል? ለዚህማ ምን ማሰብ ያስፈልጋል? አንቺ አለሽ አይደል እንዴ? እሱ ሲያምር ይቀራል። ብቻ ልሸመጥጭኝ እንደሆነ ደሞ ምን ነው መሸመጥጥ? ኧረ እባክሽ ትላንትና እንደዛ ካስፈጋሽኝ በኋላ ምንም እንዳልሰጠሽኝ ነው። ኧረ እባክህ ስታንቃርር የነበረው ቡና ይዋን ነው። ብቻ በቡና ልትፋችኝ እንደሆነ እሱንም እኔ ሆኜ ነው። እሺ አሃ ገባኝ። ምኑን የገባ? አሁን ለምን እንደመጣሽ ነው? እውነት? እስኪ ንገረኝ፣ ለምንድን ነው የመጣሁት? ያው ትላንትና አብረኝ ስለነበርክ ደስ ብሎኛል። ዛሬ ደግሞ እስኪ አብረን እንዋልትኝ አይደል? አንተ በጣም ጎበዝ ነህ። እንዴት አወቅ? ሮቤል እኮ ነኝ። እና ለምጣ ይኸውልህ ተከተለኝና ውርድ ከራስህ። እሺ ና እያልሽኝ ነው? መጡ የኔ ታታሪ። ዮርዲዬ አሁን ቀለል አለሽ አይደል? አዎ፣ ግን አቤኔ ስልኩን ባለማንሳቱ በጣም ግራ እየገባኝ ነው። ምንም አይሆንም። አንቺ እኮ ዝም ብለሽ ስለምትጨናነቂ ነው። አሜን እንዳልሽ አድርግልኝ በእናትሽ። መቼም ዛሬ ጸሎቱ ሁሉ ስለ አቤኔ ነው አይደል? አዎ፣ በጣም እኮ ነው የጨነቀኝ። ስለምትወጁ ነው አይደል እንደዚህ የምትሆኚው? በጣም ነው የምወደው። ያለ እርሱ እኮ መኖር አልችልም። አውቃለሁ ዮርዲ፣ ግን አንዳንዴ በጣም እፈራለሁ። ምንድን ነው የሚያስፈራሽ? ይሄ ፍቅር የሚሉት ነገር የሆነ ኃይል አለው። አንዳንዱን ሲገነባ፣ አንዳንዱን ደግሞ እንዳይጠገን አድርጎ ሲያፈርስ አይቻለሁ። ምንድን ነው የምታወሪው? ዮርዲ የምሬን እኮ ነው። ይሄን ነገር በአግባቡ ካላደረግነው በተለይ በዚህ እድሜያችን መዘዙ ብዙ ነው። እርሱማ አዎ፣ ግን ደስ ይላል እኮ። ደስ የሚል ስቃ ያለ ዘፋኙ ዲኑ ወይ ዮርዲዬ፣ እስኪ ላቤኔ ደውይለት ይሻላል። አዎ ልብ ይፈራኩ። እሺ ካልሽ አያነሳም። አሁንማ እኔም ተጠራጠርኩኝ። ጉዲ ምን ሆኖብኝ ነው? ዮርዲዬ ተረጋጊ፣ ካልሆነ እኮ ወደ ሰፈሩ እንሄዳለን። ወይ ለፋሲል ደውልለት እንዴ? እንደውም እሱ ጋር ደውይ፣ የሚያውቀው ነገር ሊኖር ይችላል። በቃ ሞክሪለት። እሺ ሄሎ ፋሲል። ወይ ዮርዲ፣ ትላንትና በቃ ደስታ በደስታ ሆንሽ አይደል? አዎ ፋያ፣ ግን ምን አቤኔን ከትናንትና ጀምሮ ስደውልለት አያነሳም። ዛሬ አግኝታው ነበር እንዴ? ኧረ አላገኘሁትም፣ ግን በቃ ችግር የለውም። አሁን ወደ እሱ ጋር መሄድ እችላለሁ። በቃ እሺ ፋያ ፕሊዝ፣ እሱ ጋር ከሄድክ በኋላ ንገረኝ እሺ? ኧረ ጣጣ የለውም። ግን ዮርዲ ካንቺ ጋር ስትለያዩ ሰላም ነበራችሁ አይደል? አዎ ሰላም ነበር። በቃ እንደዛ ከሆነ አታስቢ፣ በቃ አገናኛችኋለሁ። እሺ በቃ ፋያ ቻው። ምን አለሽ? እሱ ዛሬ ከነጋ አላገኘሁትም ብሏል፣ ግን ሄጄ አገናኛችኋለሁ አለኝ። በቃ እሱ ምንም ካልሰማ ደህና ነው ማለት ነው። ስለዚህ አታስቢ። ዲኑ ደግሞ ምን ሆንሽ? አቤኔ ሰፈር አንዴ እንሂድ እንዴ? አንቺ ያምሻል እንዴ? ነጠላ እንደለበስን እኮ ነን። በእናትሽ ዲኑ አንዴ ብቻ እኮ ነው። ወይ ጉድ! እሺ በቃ ነኝ እንሂድ። አንቺ ጉደኛ ነሽ ልጅ። ነይ በቃ ምን ፈለግሽ እንዴ? ኮሎምቦስ በሰላም ነው? እኔ እኮ ስልክ አልነሳም ስትለኝ ግራ ገባኝ። ለምን ፈልገሽኝ ነው? ኮሎምቦስ እኔ እናንተ እኮ ጓደኛሞች ሆነን አይደል እንዴ? ለምንድን ነው እንደዚህ የምታወራኝ? ስልኩን ልዘጋው ነው። ቀሽም እንዴ ሰፈር ስፖርት የምሰራበት ቦታ ነክ እንዴ? ኮሎምቦስ ሄሎ ኮሎምቦስ። የስ አልሄደም ማለት ነው። እንደዛ ከሆነማ እጅ አገኘዋለሁ። አንቺንማ መሸሽ አለብኝ። እዚህ ሁሉ ጦስ ውስጥ የገባሁት በአንቺ ጦስ፣ በአንቺ ምክንያት።
ቆይ አንተ ልጅ ለምን እንደምታደርቀኝ? አሬዱ ቆይ አሁን አብሬሽ መሆን ያስደብሮሻል? እና ምን ልትል ነው? ስራ ፈት የኔ ታታሪ። ይሄ ነገር ግን ባንቺ ያምር። ምኑ ነው በእኔ የማያምረው? ስርቡ ነው። ስርቡን እንኳን ለኛ ታያት። ቦታ ማወቅም ጥሩ ነገር ነው። እሺ የኔ ታታሪ። እኔ ምን እንደ ትናንትና ወቃ ነበርኝ። ለምን አናመጣ? ምን አልሽኝ ሄዱ? አዎ ስራ ሲባል ሁሌ ጆሮክ እንደተዘጋ ነው። በቃ በኋላ እመጣለሁ። በኋላ እናወራለን። እሺ ሁሉ ጊዜም ስራ ስልክ መሮጥ ነው። ስራ ፈት ፋሲል ምን ፈልክ? አረ እኔ ለጠብ አይደለም የመጣሁት። እና ለምንድን ነው የመጣው? እንድናወራ ነው። ስለምን ጉዳይ ነው የምናወራው? በቃ ሰላም እንድንወርድ ፈልጋለሁ። ቆይ ሲጀመር በእኔና ባንተ መካከል ጸብ አለ እንዴ? እኔ የምፈልገው እሱ። ለማንኛውም አሁን መሄድ ይኖርብኛል። ግዴታ ከኬኬ ጋር ያለን ነገር ማወቅ አለብኝ። የሆነ ሰው መጥፋት አብዝቷል ይላል። አቡባ ከፈታ የምሬን እኮ ነው። ጥሩም ቢጣልጣል እያረከኝ ነው። አንተ ደግሞ ምን አይነት ሙድ ጀመርክ? እሱንም አንተ ንገረኝ። በግራህ ነው እንዴ ተነሳው? ምን ነው ዘመም አልኩብሽ? ኧረ ማዛግ ዛሬ ደግሞ ፈክቶልሻል። ምን አባቴ ላርገው? አጫዋቾኝ የቀረች ማን ቼክ ያደርገኛል? ይሄ ደግሞ ምን ማለት ነው? እኔን ማን ይፈልገኛል? በቃ ቁም ነገር ያለኝ እኮ አይመስላችሁ? ኧረ እባክህ እነማን ናቸው? እነማን ባዮቹ ናቸው? ዛሬ ሰውዬ ምን እንደምትወራ ግራ ገብቶኛል። ለማንኛውም ወዴት እየሄድክ ነው? አቢኒ ጋር ነው። ብታይ ትላንትና አቢኒ የሌለ መሳይ ጨዋታ ላይ ነበርን። ማለት በቃ ዮርዲን ሰርፕራይዝ አረግናት። አረ ምን አርጋችሁ? በቃ መጀመሪያ ላይ ብታይ እያስባልናትና ከዛ ጥርስ በጥርስ ነው ያረግናት። አይ ደስ ይላል። ግን ምን አርጋችሁ? እሱን አብራኝ የምትሄድ ከሆነ እያወራሁ እንሄዳለን። ወሬን ነው የምሄደው። አቢኒ ጋር አልኩኩ። ምን ነው አልናፍቀህም እንዴ? ምን አባ ነው የምትለው? አቤኒ እኮ ብራዘር ነው። እና ታዲያ እኔስ ምን አልኩ? ዛሬ ግን ሙዲሽ የሌለ ከባድ ሆኗል። ለማንኛውም በቃ ናንቁሰው እኮ። እኔስ ምን አልኩ? ምኑን ማለት ያቡለይ ምን አቢኒ እንዴ? ምን ናፍቆኛል ነው አላልክም እንዴ? አረ በእናትህ አታዝግና። አሁን የምትሄድ ከሆነ ምን አማራጭ አለኝ? አቡሌ ወይ ቆይ ምንድነው እንደዚህ ጥቁር በጥቁር አድርገህ ከቤት ወጣው? አረ እንዲሁ ዝም ብዬ ነው። አረ አቡሌ እንደዛ አይደረግም። አስደነገጥከኝ እኮ። እሺ ሄዱ ስፈልግሽ ነበር ያገኘሁሽ። ማለት እኔ ለምን? ፋሲልን ፈልጌው ነበር እና ቁጥሩ ካለሽ እንድትሰጪኝ ነበር። ነው እንዴ? እኔ ደግሞ ጥሩምቤን ፈልጊያት ነው ልትለኝ መስሎኝ። ከሷ ጋርማ ተገናኝተናል። ከሆነ ጥሩ። ለማንኛውም አምጣ ስልክ ልጻፍልህ። ግን በሰላም? አዎ በሰላም። እሺ በቃ ቻው። እሺ ቻው ሂዱ። ሄሎ ፋያ። አቤት ማን ልበል? ፋያ አቡሌ ነኝ። እንዴ አቡሌ? አዎ አቡሌ ነኝ። ስልክህን ከሄዱ ነው ያገኘሁት። አዎ በእናትህ ለካ አልተቀባበልንም። ምን ነው ፈለከኝ እንዴ? አዎ ፋያ ካላስቸገርኩ አንድ ነገር ልጠይቅ ነበር። ኧረ ጣጣ የለውም። ምንድነው? ስለ ጥሩምቤ ነው። አቡሌ ምን ነው ፋሲሎ አብራችሁ ናችሁ እንዴ? አዎ በቃሽ በኋላ እደውልልሃለሁ። እስታይል ግን ለምን እኛ ያለንበት አትመጣም? ይሻላል ፋሲሎ። አዎ ሰፈር እኮ ነን። ምን እያደረጋችሁ ነው? አንድ ጀለሳ ልጅ እሷ ጋር እየሄድን ነው።
እሺ በቃ እንደዛ ከሆነ ስትመጣ ደውልልኝ። ካልክሽ ቻው በቃ እስቲ ዛሬ አልቆልኝ ነበር። በቃ ቴቴ ገጄ ይሏል። ምን ነው ዝም አልክ? ምን ማለት? አይ ምንድነው ምናምን ብላ ለመጠየቅ ገርሞኝ እኮ። ለምን ደምጠይቅ? አቡሌ እኮ ነው። እና አቡሌ ሆነ እንደሆነስ? አይ በቃ ምንም ተይው። ቶሎ ቶሎ እንሂዳ። ምን አዲስ ነገር አለ? አለቃ ከፋሲል ጋር ሰላም ወርደናል። ምን? ከፋሲል ጋር ሰላም ወርደናል ያልከው? አዎ አለቃ፣ ከምን ነገር በፊት እኮ ሰላም ይቀድማል ብዬ ነው። ይኸውልህ እኔ መረጃ አምጣልኝ እንጂ ያልኩ ሰላም እያልክ ተጃጃልብኝ አይደለም ያልኩ። እሺ አለቃ፣ ጊዜ ስጠኝ። የምን ጊዜ ነው የምሰጠህ? አለቃ ይሄን ነገር እኮ ለማጣራት ግዴታ ከፋሲል ጋር መቀራረብ አለብኝ። ይኸውልህ ጊዜ እሰጥሃለሁ፣ ግን ምንም አዲስ ነገር ከሌለ አስቃለሁ። እሺ ብሽቅ ምን አይነት ነገር ውስጥ ነው የገባሁት? ወይ ካልሆነ ይሄን ነገር ለኬኬ ማሳወቅ። አቤኒ ሽቅርቅሩ ውበት ነው ፍቅሩ ይላል አፍቃሪ። አንተ ምን ሆነ ነው? አቤኒ ምን እሺ የተፈጠረ ችግር አለ እንዴ? አንተ ምንድነው አትናገርም እንዴ? ቤተሰብ ሰላም አይደለም? ፋያ እኔ ደክሞኛል። ምን ሆነ ደከመ? ሁሉም ነገር በቃ ቢቀርብኝ ነው የሚሻለው እኮ። ተናገራ ምን ሆነ የሚቀርብህ? ፋያ ቆይ እኔ መጥፎ ሰው ነኝ? ለምንድን ነው ዮርዲ እንደዚህ የምታደርገው? ዮርዲ ቆይ ምንድነው የተፈጠረ ነገር አለ እንዴ? እሷን ደጋግማ መስበራ ይሰለቻት። አሁን ግን ሰልችቶኛል። በቃ አቤኒ አንተ ተረጋጋና የሆነውን አስረዳን። ምን የማስረዳው ነገር አለ? ሁሌም እኮ እንደዚህ ነገር ነው የሚያጣላል። በቃ ተረጋጋ እንዴ። ቆይ ግን እኔ ግርም ያለኝ ትናንትና ያን የመሰለ ቀን አሳልፈን ምን ተፈጥሮ ነው ባንዴ? ምን ልበለ የምንጣላበት ነገር እንኳን ለኔ ለሰሚም እኮ ያሰለቻል። በቃ ወንድሜ አንቺ ተረጋጊ ብራዘር። በቃ አቤኒ ምንድነው እንደዚህ መሆን? ሮቤል ሰላም ነው? ኮሎምቦስን እኮ አጣሁት። ቆይ አንቺ ልጅ ከሱ ምን እንደምፈልጊው? አይ ኧረ ምንም ያው ስለጠፋብኝ ነው። ነው እሺ። ለማንኛውም ግን አላየሁትም። እሺ በቃ ግን ባንድ ነገር ከተስማማን በቀላሉ ላገኝልሽ ይችላል። በምን እንስማማ? እኔ አንድ የምፈልገው ነገር አለ። እሱ ማድረግ ከቻልሽ በቀላሉ አገናኝሻለሁ። እሺ ምንድነው ነገሩ? ስለ ፋሲል እንድታጣሪልኝ እፈልጋለሁ። ስለ ፋሲል ምን? እሱን በደንብ አስረዳሻለሁ። ግን ፋሲል ምን አድርጎ ነው? እሱ ልነግርሽ አይደል እንዴ? ምን አስቸኮለሽ? ግን ይሄ ነገር በእኔና በአንቺ መካከል የሚቀር ነገር ነው። እሺ ንገረኝ። ይሄድና እናወራለን። ዲኑ በጣም እየፈራው ነው። ምንም አይሆንም። የነገሮች መገጣጠም ነው የሚሆነው አልኩሽ አይደል እንዴ? ብቻ እንደዛ በሆነልኝ። እኔ ምልሽ ግን ዮርዲ ሊዲያ ቤት ነች አይደል? አረ አይደለችም። አብረን ነው ከቤት የወጣነው። ወዴት ብላ አልነገረችኝም፣ ግን መሄድበት ቦታ አለ ምናምን ብላኝ ወጣችሁ። እሺ ይሁን በቃ። ግን ለምን ጠየቅሽ? አረ ዝም ብዬ ነው እንዲሁ ነው። የተጠራጠርሽው ነገር አለ እንዴ? አረ የለም ዮርዲዬ፣ ባይሆን ደርሰናል። በቃ ቶሎ ቶሎ እንሂድ። እሺ እሺ አለቃ። ቆይ ማን ነው ለኬኬ መረጃ እየሰጠ? ማን ነው? ወይኔ ኮሎምቦስ
ማን ነው ለኬኬ መረጃ እየሰጠ ያለው? ማን ነው? ማን ነው ለኬኬ መረጃ እየሰጠ ያለው? እኔ እንጃ አለቃ። ደሞ ምን ተፈጠረ? ፋሲልን እየፈለግነው እንደሆነ በድጋሚ እንዴት ሊያውቅ ቻለ? ኧረ እኔ አላቅም አለቃ። በቃ እኛም ሌሳን ላይ ተመድቧል ማለት ነው። ሮቤል። አቤት አለቃ። በዚህ ነገር ውስጥ ያንተ እጅ ካለበት እኔን አያድርገኝ። እንዴ አለቃ፣ እንዴት እኔ ላይ እንደዚህ ታስባለ? ሲጀመር ደግሞ እኮ የኬኬ ስልኩ ራሱ መቻለኝ። እንግዲህ ተናግሬያለሁ። ይሄ የመጨረሻ ቃሌ ነው። እውነት መነኛ አለቃ። ለማንኛውም የጀመርከውን ነገር አቁም። ሁሉንም? አዎ ሁሉንም ነገር አቁመና፣ ሁሉንም። ወይኔ ኮሎምቦስ፣ ወይኔ አለቃ። አለቃ። አይ ኮሎምቦስ፣ መጨረሻሽ እየደረሰ ነው። ግን ለኔ ራሱን ቆቅልሽ ሆነብኝ። ኬኬ ለምንድን ነው ፋሲል እንዲነካበት ያልፈለገው? ኮሎምቦስ ይህን ነገር አቁሙን ቢል ለራሴ ስል ግን ማጣራት አለብኝ። ቆሻው ምን ማድረግ አለብኝ? ብራቮ ሊዲያ። ወይኔ ኮሎምቦስ፣ እሺ ደግሞ ምን አባቷ ፈልጋ ነው የምትደውለው? ይህ ሁሉ ጦስ የመጣብኝ ባንቺ ምክንያት ነው። እሺ ባንቺ። ወይኔ ኮሎምቦስ፣ ወይኔ ወይኔ ወይኔ። የማንም መጮች አሉ። በጣም ነው ግን የምትገርመው። እንዴት በዚያን ቀን እንደዛ ታደርጋለች? አባ አንተ ተረጋጋ። ምንድነው የምታቀሳስረው? ምን ታቀሳስራለህ ትላለህ እንዴ አንተ ደግሞ? እኔ እኮ ደግሞ ቅጥል ንድድ ያደረገኝ ነገር እሷን ሰርፕራይዝ አደርጋለሁ ብዬ ያን ሁሉ ነገር ማድረግ እኮ። አሁን የባሰ ማስታረቅ ነው ወይስ ማባባስ ነው ያለብን? ተይ ማሂ፣ እኔ ከዚህ በላይ ሰልችቶኛል። አቤኔ፣ አሁን አንተ መረጋጋት ነው ያለብን። ደግሞ ሁሉንም ነገር አስቤበታለሁ። ስለምን ነው ያሰብከው? እሱን ራሴ አደርገዋለሁ። አቤኔ፣ መቼም ራስን የሚጎዳ ነገር እያሰብክ አይደለማ። እንደዚህ ማጅል አይደለሁም፣ ግን በቃ መወሰን አለብኝ። እሱ አሪፍ ሐሳብ፣ ግን እኮ ትልቁ ጥያቄ እንዴት ነው መወሰን የምችለው ነው። እርግጥ ነው እወዳታለሁ፣ አፈቅራታለሁ፣ ግን እሷ ለኔ መሆን ካልቻለች እኔ ደስታዋ መተው ይኖርብኛል። እኔ ግን የልጅቷን ፍቅር ሳየው የሆነ ልክ ያልሆነ ነገር እንዳለ ይሰማኛል። ይሄ ጥሩምቤ ደግሞ ከዚህ በላይ ምን ማረጋግጫ ይምጣሽ? ፋያ አረ ጉዳችን ፈላ። ምንድነው? እንወርድ ወደኛ እየመጡ ነው። አቤኔ፣ ወዴት ነው አቤኔ? ማንንም ማናገር አልፈልግም። እሺ ምንድነው የምናረገው? እኔ ምን አውቃለሁ? በቃ እሺ ተረጋጋ። ትንሽ ግን ሽማይ ቆነጥጣትም ትንሽ ተረጋጋ። በእናት እሞክራለሁ። ፋያ ለምንድን ነው አቤኔ እኔ ሳይን ዞር ሄደው እንጃልሽ? ቆይ አንቺ ግን ትንሽ አይደብርሽም? ደግሞ ምን አጠፋው? ምን አደረኩት ያለሽ እንዴ? ስራሽንም አንቺ በደንብ ታውቂዋለሽ። በቃ ልጁን ተይው፣ አትጮሽበት። ደግሞ አንተ ምንድነው የምትለው? አንቺ ሴትዮ አንቺን ያናገር የለም። እሺ የምድር ጉድ። አቦ እናንተ ተረጋጉ በእናታችሁ። ዮርዲ አቤኔ ትንሽ ስለተረበሸ ነው። እሺ ሲረጋጋ ታወሪዋለሽ። እሺ ምን አጥፍቼ ነው? እሱን ሲረጋጋ አውሩበት። ዲና አንቺ አረጋጋትሽ። ኧረ እባክሽ ለደህና ሰው የሰጠሽ አይመስልም? ዲኑ ደግሞ አሁን ምን አጥፍቼ ነው? የኔ ዋ አንቺ እኮ ምንም ማጥፋት አትችይም። አቤኔ እኮ ሌንግ እስካስጠላው ነው የሸሸኝ። አይዞሽ በቃ ነገ ክላስ እናወራዋለን። ከዚህ በኋላ ግን የሚያወራኝ አይመስለኝም። ስለተናደደ እኮ ነው። በቃ ሲረጋጋ ታወራላችሁ። አሁን እንሂድ።